የተሰጠው መግለጫ ከገዳዮቹ ጋር ምንም ያን ያህል የተለየ ሰፊ ልዩነት የለም። ምክንያቱም እናያለን በሌላው ቤተ እምነት አንድ ሰው ሲሞት ሁለት ሰው ሲሞት የሆነ ነገር ሲፈጠር ምን ያህል ርቀት እንደሚኬድ የሆነ ሰው ተሰደበ ተብሎ ምን ያህል ርቀት እንደሚኬድ እናውቃለን። ይሄ ሁሉ ሰው ሞቶ ስቲል አሁንም ሞቱ እንደቀጠለ ሆኖ ከመንግስት አካል ጋር ተነጋግረው እንዲቆም አላደረጉ። ወደ ቦታው መሄድ ነበረባቸው። ወደ ተገደሉ ሰዎች ከመንግስት አካል ቢሆን የጸጥታ መዋቅር ጠይቀው ተኪዶ መጽናናት አለባቸው። ሂዶ ማየት አለባቸው። እንዲያውም የሀገረ ስብከቱ ሊቀ ጳጳስማ ኦርቶዶክስ ስለመሆናቸው በምን ያውቃሉ ነው ያሉት። ይሄ ጭራሽ አባተነት ሽታም የሌለው ሌላ ታሪክ፣ ሌላ መገለጫ፣ ሌላ ማንነት። አትሊስት ግን የሲኖዶሱ መግለጫ በቂ አይደለም። ዝም ብለን የሐዘን መግለጫ ታናው እንደምንመለሰው ማለት ለሞቱት ነፍስ ይማረሽ ይላሉት እሳ ከዚያ በኋላ እኮ ዝም ስላለን ወደ 10 ምናምን ሰዎች ተገደሉ። መግለጫ ላለፈው ነው ባይዘ አይደል? ላለፈው ነው የሐዘን መግለጫ ብቻ ተብሎ ከተባለ ወደፊት ለሚገደሉት ምን ታስባለ ከተባለ መግለጫው በራሱ ልክ አይደል? ያንን ታይቶ እኮ ነው ባይዘ በኦሮሚኛ ምን ይባል አባባል አለ መሰለሽ? ሰዓ ባንጋፈ ጨብሴ ኦላን ጀጃምሴ ጎረቤት ይሄ ባለቤት ቀንዷን የሰበራትላም ጎረቤት አይኖር አጠፋት ማለት ነው። ምን ማለት ነው? ኦሬዲ ባለቤቱ ራሱ ቀንዱ ሰብሮታል፣ ቫልዩዋን አሳንሷል ማለት ነው። እሱ ቫልዩዋን ካሳነሰ እሱ ከቀንዷን ከሰበረላት ክብሯን ካሳጣት ጎረቤት አይኖር ያጠፋታል። እንደ አንተ ራሱ እንዲያርጋር አይደል ነው የሚለው። ስለዚህ የቤክሳይቱ መግለጫ መላላት፣ የቤክሳይቱ መግለጫ አቅም ያጣ መሆን፣ ይሄ ጉልበት የሌለው ጠንከር ያለ ምንም ደግሞ ይሄ የምሬት እንትን ማይሰማበት በመሆኑ የዞኑ አስተዳደር ምን አለ የተጨፈጨፈ ኦርቶዶክሳዊ የለም አለ።